ሰላም እንዴት ናችሁ? ዛሬ የአጃክስ ሳሙና ቢዝነስ ማምረት ሀሳብ ላላችሁና ወደ ቢዝነሱ ለመቀላቀል ለምትፈልጉ ይህ የምትመለከቱት ማሽን የአጃክስ ሳሙና መስሪያ ማሽን ሲሆን ይህ የአጃክስ ሳሙና መስሪያ ማሽን ሁለት ማሽን ሲሆን አንደኛው ሚክሰር ይባላል። ሚክሰሩ እስከ 60 ኪሎ ድረስ ሚክስ ማድረግ የሚችል ማሽን ሲሆን በልዩ ትዕዛዝ ሚክሰሩን ማተለቅም ማስፋትም ይቻላል። ሚክሰሩ ይሄን ይመስላል። እዚህ ውስጥ ሚክስ የተደረገውን ኬሚካል በታች ተቀበሉትና ለዚህኛው ሞልድ ለሚያደርገው ማሽን ትሰጡታላችሁ ማለት ነው። ይህ ማሽን በሁለት ይከፈላል። ባለ ሁለት ሞልድ እና ባለ አንድ ሞልድ ይባላል። ይህን የምትመለከቱት ባለ ሁለት ሞልድ ነው። አንደኛው በዛ ሳይድ መስራት ይችላል፣ ሁለተኛው ደግሞ በዚህ ሳይድ ማውጣት ይችላል ማለት ነው። ስለዚህ የሁለቱም የኤሌክትሪክ ፍጆታቸው በሲንግል ፌዝ እና በስር ፌዝ አማራጭ አለ። በሲንግል ፌዝም መስራት ይችላል፣ በስር ፌዝም መስራት ይችላል ማለት ነው። እና ከዚህ በተጨማሪ ሌሎች ማሽኖችም እኛ ድርጅት ስላለ የተለያዩ መፍጫዎች አሉ። የጨው መፍጫ አለ፣ የተለያዩ የበቆሎ መፍጫ አለ፣ የተለያዩ የላውንደሪ ልብስ ማጠቢያ አለ፣ የአረቄ ማውጫ አለ፣ የእህል መውቂያ አለ፣ የከሰል መስሪያ አለ። የተለያዩ ማሽኖች እኛ ጋር ስላሉ እኛን ከታች ባለው ቁጥር ደውሎ ያማክሩን። የምትፈልጉትንም የትኛውንም ማሽን እኛ ጋር ማሰራት ከፈለጋችሁ እኛን ያማክሩ። ከታች ባለው ቁጥር ደውላችሁ እኛን ማግኘት ይችላሉ። እናመሰግናለን።